ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ዘኮነ ፍስሐ ወሰላም። የደማስቆ ምርኮኛ ነኝ የተሸነፍኩ ፍቅሩ ሰብሮ የጠገነኝ የተፈወስኩ መሳደጃ ደብዳቤን ከእጄ ጥሎ ዳሶኝ ሄደ በልቤ ላይ ወንጌል ተክሎ። መሳደጃ ደብዳቤን ከእጄ ጥሎ ዳሶኝ ሄደ በልቤ ላይ ወንጌል ተክሎ። የደማስቆ ምርኮኛ ነኝ የተሸነፍኩ ፍቅሩ ሰብሮ የጠገነኝ የተፈወስኩ መሳደጃ ደብዳቤን ከእጄ ጥሎ ዳሶኝ ሄደ በልቤ ላይ ወንጌል ተክሎ። መሳደጃ ደብዳቤን ከእጄ ጥሎ ዳሶኝ ሄደ በልቤ ላይ ወንጌል ተክሎ። ሳቻዬን አነሳው ከወንድሞቼ ላይ ጉዞዬን ጀመርኩ በአዲሱ ምዕራፍ ላይ። ሳኦል ከነ ስሜ ታሪኬ ተዘግቷል፣ ስሙን ካመኑት ጋር ነፍሴ ተቀላቅሏል። የደማስቆ ምርኮኛ ነኝ የተሸነፍኩ ፍቅሩ ሰብሮ የጠገነኝ የተፈወስኩ መሳደጃ ደብዳቤን ከእጄ ጥሎ ዳሶኝ ሄደ በልቤ ላይ ወንጌል ተክሎ። መሳደጃ ደብዳቤን ከእጄ ጥሎ ዳሶኝ ሄደ በልቤ ላይ ወንጌል ተክሎ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምስቱ አዕማደ ምስጢራት መግቢያ። ትምህርተ ሃይማኖት ወደ እግዚአብሔር የምታደርሰው ፍኖተ እግዚአብሔር የእግዚአብሔር መንገድ የምናውቃትና ዘለዓለማዊት ሕይወትን የምንጎናጸፍበትን ርዕት ሃይማኖት የምንገነዘብበትን ነው። ሊቃውንት ቤተ ክርስቲያንን ትምህርትንም ሃይማኖትን ዶግማ፣ መሰረት፣ እምነትና ቀኖና፣ ስርዓት ቤተ ክርስቲያንን ብለው በሁለት ይከፍሉታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም የሃይማኖት መሰረት እንደሆኑ የምታምነውና የምታስተምረውን አምስቱ አዕማደ ምስጢራትን ነው። በእነዚህ አስተምሮት ጦማር የአምስቱ አዕማደ ምስጢራትን መግቢያ የመግቢያውንም ክፍል የሚቀርብ ቢሆን የአንዳንዱ ቃላትን ትርጉም መግለጽ እንጀምራለን። እግዚአብሔር የሚለው ቃል ከግዕዝ የተገኘ ሲሆን እግዚ ማለት ጌታ ማለት ነው። ብሔር ማለት ደግሞ ዓለም ማለት ነው። እግዚአብሔር ማለት የዓለም ጌታ፣ ፈጣሪ፣ ገዢ ማለት ነው። መጽሐፍ ቅዱስ በመጀመሪያው እግዚአብሔር እንዳለ ለማረጋገጥ የእግዚአብሔርን ሕልውና መሰረትን አድርጎ ይጀምራል እንጂ ዘፍጥረት ምዕራፍ 1 ቁጥር 1 እግዚአብሔር በዕብራይስጥንም የሚጠራባቸው ሶስት ስሞች አሉ። እነዚህ ኤልያኤል አምላክ ያህዌ ያለና የሚኖሩ እንደ ፍቃዱ የሚሰራ እና አዶን ጌታ የሚለው ናቸው። በጽር አልፌና ኦሜጋ መጀመሪያና መጨረሻ ይባላል። መለኮት ማለት መላኪ ገዢ ማለት ነው። አምላክ ማለትም ፈጥሮ የሚገዛ ማለት ነው። እምነትና ሃይማኖት እምነት የሚለው ቃል መሰረታዊ ቃሉ ግዕዝ ሲሆን ትርጓሜው አመነ ወይንም መታመን ማለት ነው። ማመን ማለት ስለ እግዚአብሔር የሰውነትና የተራዱትን እንዲሁንም የተቀበሉትን ትምህርት እውነት ነው ብሎ በልብ መቀበል ነው። ሮሜ ምዕራፍ 10 ቁጥር 17። መታመን ደግሞ ያመኑትንና የተቀበሉትን እምነትን በሰው ፊት ሳይፈሩና ሳያፈሩ መመስከር ነው። ማቴዎስ ምዕራፍ 10 ቁጥር 30
2 ሮሜ ምዕራፍ 10 ቁጥር 9 ሐዋርያ ቅዱስ ጳውሎስ ስለ እምነት ሲናገር እምነትንና ተስፋ ስለምናደርገው ነገር የሚያስረግጥ የምናየው ነገር የሚያስረዳን ነው ብሏል። ዕብራይስጥ ምዕራፍ 11 ቁጥር 1 ያለውን እምነትን እግዚአብሔርን ደስ የምናሰኘት አይችልም። ሃይማኖት ማለት ለዓለም ፈጣሪ አለው ብሎ የሚያምኑ እምነት ነው። ለዓለም ፈጣሪ ዓለም ብሎ የሚመሰክሩለት ቃል ነው። ሃይማኖት ሰው ፈጣሪውንም የሚያመልክበትን የእግዚአብሔር ልጅ የሚሆንበት ጽድቅም የሚሰራበት ለዘላለም ሕይወት የሚያገኝበት መንገድ ነው። ሃይማኖት አንዲት ናት። ኤፌሶን ምዕራፍ 4 ቁጥር 5 ዶግማና ቀኖና ትምህርት ሃይማኖት የሃይማኖትን ትምህርት በሁለትንም ይከፈላል። ይሁንም ዶግማና ቀኖና በሚለው ነው። ዶግማ ቃል አልግሪክ ሲሆን ፍቱትንም የእምነትን መሰረት ማለት ነው። ዶግማ ወይንም እምነት አይጨመርበትም፣ አይቀነስበትም፣ አይሻሻልም። ችግርና ፈተና ቢመጣ እስከ ሞት ድረስ አጥብቀን የምንይዘው ነው። ለምሳሌ ያህልን ዓለም ካለመኖር ወደ መኖርም አምጥቶ የፈጠረ ቢመራመር እንጂ የማይመረምረው ሁሉ ቻይ አምላክ የሚሳኑ ነገር የሌለ ፈጣሪ የሰማይና የምድር ባለቤት የሰራዊት ጌታ ሕያው እግዚአብሔር ነው። እግዚአብሔር ፈጣሪ አካለ ሶስትነትና አለው። በመለኮትም በመፍጠርን በስልጣን በአገዛዝ በፈቃድ ግን አንድ ነው። በሶስትነቱ አብ ወልድ መንፈስ ቅዱስም ሲባል በአንድነቱ አንድ መለኮት አንድ እግዚአብሔር ይባላል። በአዳም ምክንያትም ከመምጣትም የዘላለም ሞትና ከዲያብሎስ ባርነት ነፃ የወጣ ነው። ከሶስቱ አካላት በአንደኛውም አካል ማለት ነው በወልድም በኢየሱስ ክርስቶስ ነው። ይህንም የመሰለ መሰረታዊ ትምህርት ዶግማ ወይንም መሰረት እምነት ይባላል። ቀኖና የሚለው ቃል የግሪክ ሲሆን ስርዓት ማለት ነው። ቀኖና በአምላካችን በኢየሱስ ክርስቶስ አምነው ያደኑ ክርስቲያኖች የሚመሩበትን ስርዓት ስለሆነ በሃይማኖት አባቶች ወይንም በቅዱስ ሲኖዶስን አማካኝነት እንደ ጊዜው ሁኔታ የሚሻሻል በመሆኑ የሚጨመርበት የሚቀነስበት ነው። ለምሳሌ በቤተ ክርስቲያናችን ከቀዳሴያን ብዛት መነሻ 5 ነው። ምናልባት ከ5ቱ አንዱ፣ 2ቱ፣ 3ቱ ቢታጡ ሌላው ተፈልጎ እስከ መጨረሻ የማይገኝ ከሆነ ከአቅም በላይ የሆነ ችግር ከገጠመ 2 ወይንም አንዱ ብቻ ቀድሰው ማቅረብ ይችላሉ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 እስከ ሁለተኛስ ምዕራፍ 3 ቁጥር 6 እስከ 7 ቀኖና ስርዓት የሚወሰነው በሃይማኖት አባቶች እንደሆነና ወንጌልም የሚያስተምር ሰው የሚያስተምራቸውን ክርስቲያኖችን በሃይማኖት አባቶች የተወሰነ ቀኖና ማስተማርንም መስጠት እንዳለበትም መጽሐፍ ቅዱስ እንዲህ ሲል ያስረዳል። በየከተማውንም ሂዱ ሐዋርያና ቀሳውስትንም በኢየሩሳሌም ያዘዙትን የወሰኑትን ስርዓትን አስተምራቸው። አብያተ ክርስቲያንም በሃይማኖት ጽኑ፣ ዕለትንም ቁጥራቸውንም ይበዛ ነበር። ሐዋርያ ምዕራፍ 16 ቁጥር 4 እስከ 5 ቤተ ክርስቲያን እንደ ሊቃውንተ ቤተ ክርስቲያንም አምስጥሮ ቤተ ክርስቲያንም ማለት እግዚአብሔር ግዛን ካላቸው ፍጥረታት ጋራ ያለውንም ግንኙነት ነው። ይህን ሶስትን አይነትንም ትርጉም አለው። ቤተክርስቲያን ማለት የክርስቲያኖችንም ህብረት የክርስቲያኖችንም አንድነት ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 28 ቤተክርስቲያን ማለትን የክርስቲያኖችን መኖሪያ የእግዚአብሔር ቤት ነው። ቤተ ማለትም መኖሪያ ማለት እንደሆነ ሁሉ ቤተክርስቲያን ማለት የክርስቲያኖች ቤት መኖሪያ የእግዚአብሔር ቤት ማለት ነው። ዮሐንስ ምዕራፍ 2 ቁጥር 16 እነዚህ ላይንም ህንጻንም ቤተክርስቲያን ስንልን አገልግሎቱም
ጭምር የሚያመለክት መሆኑም ሊሰመርበት ይገባል። በተጨማሪ ቤተ ክርስቲያን ሲልንም ምእመናን ነው። እያንዳንዱንም ክርስቲያንም ሰውነቱ የሚያመልከው ነው። አንደኛ ቆሮንቶስ 3 ምዕራፍ 3 ቁጥር 16 ይህን ማለትም ቤተ ክርስቲያንም ከክርስቶስ የተገኘ እንደሆነ ነው። ኦርቶዶክሳውያን ተዋሕዶ ቤተ ክርስቲያንም የእምነትና የሃይማኖትን መሰረት የሆኑትን አምስቱ አዕማደ ምስጢራት ናቸው። ሃይማኖት የሚባለው እነዚህን ምስጢራትን ተቀብሎ ሁሉንም ማድረግ ከሚችለው ከእግዚአብሔር ጋር መሆን ነው። አምስት መሆናቸውን ሐዋርያ ቅዱስ ጳውሎስን ነገር ግን ሌሎችንም ደግሞ አስተምረ ዘንድን በማህበረ እልፍንም ቃላትንም በልሳነ ከመናገር ይልቅ አምስት ቃላትን በአእምሮዬ ልናገር እወዳለሁ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 19 ያለውን መነሻ ያደርግ ሲሆን የስያሜያቸውንም ትንታኔ እንደሚከተለው ይቀርባል። አሜን። ስለ ቃሉ የቃል ብረት ሁሉ እግዚአብሔር ስሙ ከበረ የተመሰገነ ይሁን። ስብሐት ለእግዚአብሔር።